ሰላም ዛሬ የምንመልሰው ጥያቄ ኮሜንት ሴክሽን ላይ ከጠየቃችሁኝ ጥያቄ ውስጥ አንዱ ነው። ስትሪንግ ቲዮሪን ባጭሩ የሆነ ነገር በለን ተብሎ ነበረ። ሌላ ሰው ደግሞ ትምህርት አደረግከው በጣም አንዛዛው ቪዲዮውን አጠር አድርገህ ለመመለስ ሞክር ተብያለሁ። ስለዚህ ቢከብድም ሁለቱን ለማለት ሞክራለሁ። ኤኒሃው እንመለስበታለን። የምታዩት ኢትዮ አስትሮኖሚ ነው። እሺ ሳላንዛዛው አጠር አድርጌ ለመመለስ ሞክር። ስትሪንግ ቲዮሪን ከመመለሳችን በፊት ሁለት ቲዮሪዎች ማወቅ አለብን። ጀነራል ሪሌቲቪቲ እና ኳንተም መካኒክስ የሚባላል። ጀነራል ሪሌቲቪቲ ማለት ቲዮሪ ኦፍ ዘ ቢግ ወይም የትላልቆቹ ቲዮሪ ነው። ኳንተም መካኒክስ ደግሞ የትናንሾቹ ቲዮሪ ነው። ትልቅና ትንሽን በእንትን አታዛቡት። ኳንተም መካኒክስ በጣም ሎወር ስለሆነ ነው። በጀነራል ሪሌቲቪቲ ሂሳብ ፕሮቶን፣ ኒውትሮን ምናምን ራሱ ትልቅ ነው። ይሄ ከዛ በታች ወርዶ ነው። ሁለቱን ለተለያየ ኤክስፕሌን የሚያደርጉ ነገሮች ናቸው። ስትሪንግ ቲዮሪ ምንድነው ማድረግ የሚፈልገው? ሁለቱን አንድ ላይ ማጣመር ነው። ሁለቱን አንድ ላይ ማጣመር ከቻልን ደግሞ ቲዮሬቲክሊ ምንድነው ቲዮሪ ኦፍ ኤቭሪቲንግ ወይም ዩኒቨርሳችንን በአንድ ዲፋይን የሚያደርግ ቲዮሪ ኤክስፕሌን ማድረግ እንችላለን። ወደ ፊውቸር የሚመጣውንም ነገር ፕሪዲክት ማድረግ እንችላለን በካልኩሌሽኖቻችን። ይሄንን ነው ማድረግ የሚፈልገው ማለት ነው። አሁን ስትሪንጎች ምንድነው? ስትሪንግ ቲዮሪ ደግሞ ምንድነው የሚለው ነው። ስለ አንድ አተም ስናወራ ለምሳሌ ስለ ሃይድሮጂን ስለ ኤሌመንቱ ብናወራ ያለው ኤሌክትሮን ምን ያህል ፕሮቶን እንዳለው፣ ከዛ ቀጥሎ የፕሮቶኑ ያው ኤሌክትሮኑ ትንሽ ስለሆነ የፕሮቶንና የኒውክለሱ ድምር ማሱ ማለት ነው። እነዚህ ባህሪዎች ናቸው ሃይድሮጂን የሚያስብሉት ከሂሊየም የሚለዩት። ለዛ ሂሊየም ከሱ ያለው ፕሮቶን 2 ነው። እንደዛ እያለ ያንዳንዱ ኤሌመንት ዲፋይን የሚደረግ ወይም ባህሪውን የሚሰጠው እሱ ነው። ስትሪንግ ቲዮሪ ምንድነው የሚለው እነዚህ ፓርቲክሎች ዋቴቨር ፎቶን፣ ኤሌክትሮን፣ ፕሮቶን፣ ኒውትሮን በሉት እነዚህ ነገሮች በሙሉ ፊዚካል ፓርቲክሎች ሳይሆኑ ፖይንት የሆኑ ነገሮች ሳይሆኑ ስትሪንግ ናቸው። ላይክ እንደ ክራር ወይም እንደ ጊታር አስቡት እና ስትሪንግ ናቸው፣ ክሮች ናቸው እና እያንዳንዱን ክር ስትመቱት የተለያየ ድምፅ ነው የሚያወጣው። ያ ድምፅ የሚወጣበት ምክንያት ቫይብሬት የሚያደርግበት የሚርገበገብበት ፍሪኩዌንሲ ስለሚለያይ ነው። አንድንም ክር ደግሞ በጣም ስለመታችሁትና በስሱ ስለመታችሁት የሚወጣው ድምፅ የተለያየ ነው። ይሄ ድምፅ የተለያየበት ምክንያት ቫይብሬሽን ወይም የሚንቀጠቀጥበት የተለያየ ስለሆነ ነው። ስለዚህ ምንድነው ስትሪንግ ቲዮሪ የሚለው ዩኒቨርስ የተሰራበት ልክ እንደዚህ ቤዚክ ፓርቲክሎች ሳይሆን የሁሉንም ፓርቲክል ስትሪንግ ነው እና ይሄ ስትሪንግ ልክ እንዳሁኑ ቫይብሬት ሲያደርግ አንዱ ቫይብሬሽን ከሌላው ቫይብሬሽን ስለሚለያይ በዚህ አይነት መንገድ ቫይብሬት ስላደረገ ሃይድሮጂንን የሃይድሮጂን ባህሪውን ይሰጠዋል። ላይክ አሁን ማስ ምናምን የምንለውን ኤሌክትሮኑ ፕሮቶኑን የምንለውን ያንን ባህሪ የሚሰጠው ቢሆን አይነት መንገድ ስለተንቀጠቀጠ ነው። በሌላ አይነት መንገድ ስለተንቀጠቀጠ ደግሞ ሌላ ኤሌመንት ባህሪ ይሰጠናል። ሂሊየም፣ ካርበን ዋቴቨር እነዚህ ነገሮች ይሰጠናል ነው የሚለው ማለት ነው። ቤዚክሊ እንደዚህ ነው። ላይክ ኦልሞስት 3 ደቂቃ ልገባ ነው እንግዲህ እንዳልወቀስ በዚህ እንዝጋው። ጥያቄ ካላችሁ ምናምን እንግዲህ የሚቀጥለው ቪዲዮ ላይ ነገር አደርጋለሁ። ኔክስት ታይም እስክንገናኝ ስላያችሁ ቴንክ ዩ ባይ።